ተመልከቱት ይሁት መባፔ ወደቀ ኦሬዲ ሳይነካው ነው ወደቀ ይሁት እዚህ ጋራ ነው ተቻለ አይነ ቪዲዮ ያየ ልትሸመጥጥ ከሞከርክ እውር ነህ በቃ እውር ይሄንን ኳስ ማለት ነው ሊዮኔል ሜሲ ቢሆን ኖሮ እንደዚህ አይነት ፔናልቲ የተሰጠው 42 አይነት ወሬ ተወሩ ነበር ለማንኛውም እኔ ምንም ኮምፕሊት ላረጋ አይደለም ኦሬዲ ፔናልቲው ተስቷል ኪሊያን መባፔ የሚገርም አውትስታንዲንግ የሆነ ተጫዋች ነው በፈጣሪ ስም በግል ችሎታውን ተጠቅሞ የሚገርም ጎል አስቆጥሯል ኪሊያን መባፔ እንግዲህ ሜሲ አሁን ከነዚህ ተጫዋቾች ጋር እንዴት ነው ጎልደን ቡት የሚወዳደረው ፕራይም የ27 ዓመቱ ኪሊያን መባፔ ፕራይም ሃላንድ ከዛስ የደከመው ሊዮኔል ሜሲ 39 ዓመት ለማንኛውም እንግዲህ ሞሮኮን ጥላ ፈረንሳይ 4 ውስጥ ተቀላቅላለች ማለት ነው ከስፔን እና ከቤልጂየም አሸናፊ ጋር ኦሬዲ ስፔን ቅጥቅጥ አድርጋ እንደምታሸንፋት እርግጠኛ ነኝ ስፔን እና ፈረንሳይ እንግዲህ ግማሽ ፍጻሜ ላይ አምናይ ይሆናል ፍራንስ ሞሮኮን 2-0 ካሸነፈችበት ጨዋታ ላይ ምን ነገሮችን ተረዳ ኪሊያን መባፔ የዚህ ቡድን ማለት ነው በጣም ቁልፍ ተጫዋች እንደሆነ በጣም በተደጋጋሚ በዚህ ዓለም ዋንጫ እያስመሰከረ ይገኛል በዚህ ዓለም ዋንጫ ብቻ አይደለም እስካሁን ባለፉት ሶስቱም የዓለም ዋንጫዎች 2018 2022 2026 የዘንድሮን ጨምሮ በቃ በዓለም ዋንጫ ታሪክ ምርጥ ከሚባሉ ፐርፎርማንሶች መካከል በተከታታይ የዓለም ዋንጫዎች እያስመለከተን ነው የሚገኘው አሁንም ፍራንስ እንግዲህ ለሶስት ተከታታይ ጊዜ ለሴሚ ፋይናል በዓለም ዋንጫው መድረስ ይችላልች ዋና ተዋናዩ ደግሞ ኪሊያን መባፔ ነበረ በዚህ ዓለም ዋንጫው ቶፕ ስኮረርነቱን ከሊዮኔል ሜሲ ጋር በኩል 8 ጎሎች መጋራት ችሏል ኦስማን ባላንዶር እንደቀጠለ ነው በዚህ ጨዋታ ላይ እንግዲህ ለፍራንስ ሁለተኛውን ጎልና ጨዋታውን ያራጋ ጎል በማስቆጠር ወሳኝ ሚና ተጫውቶ ነበረ ባለፉት 5 የዓለም ዋንጫ ጨዋታዎችም እንግዲህ 5 ጎሎችን ማስቆጠር ችሎ ነበር ቁልፍ ከሚባሉ የፍራንስ ተጫዋቾች መካከልም አንዱ እንደሆነ አስመስክሯል በዚህ የዓለም ዋንጫ ማለት ነው ፍራንስ እስከ ፍጻሜ ተጉዛ ኦስማን ዴምቤሌ የተወሰኑ ጎሎችን ማከል የሚችል ከሆነ እስከ ባላንዶር የምጠብቀው ተጫዋች እንደሆነ ቀድሜም ነግራችኋለሁ አኑ ኮኔ ምን አይነት ፐርፎርማንስ ነበር ሲያስመለክት የነበረው ጋይስ ኦፍ ዘ ቦል የነበረው ሙቭመንት አብሶ በጣም አስደናቂ ነበር የሚገርም ፐርፎርማንስ ከነበራቸው የፍራንስ ተጫዋቾች እንዲሁም ሜዳ ላይ ከነበሩ ተጫዋቾች መካከል አንዱ ነበር በሞሮኮ በኩል በፐርፎርማንስ ደረጃ መውደቅ የማይገባው ተጫዋች ጥራልኝ ካላችሁኝ ያሲን ቦኑን ነው ጠራላችሁ የምችለው በጣም የሚገራርሙ ሴቮችን ነበር ሲያደርግ የነበረው የኪሊያን መባፔን ፔናልቲም ሴቭ አድርጎት ነበር በጣም አስደናቂ ፐርፎርማንስ ነበረው ምንም እንኳን ሞሮኮ ከዚህ ውድድር ብትሰናበትም ማለት ነው በጣም አንደርሬትድ ከሚባሉ ግብ ጠባቂዎች መካከል አንዱ መሆኑን ግን በተደጋጋሚ እያሳየ ነው የሚገኘው ሞሮኮዎች ግን በዚህ ዓለም ዋንጫ ረጅም ርቀት በመምጣት ብቸኛ የአፍሪካ ቡድን ነበሩ አፍሪካ ቡድን አይመስሉም ነበር የአውሮፓ ቡድን ነበር የሚመስሉት የነበራቸው ፐርፎርማንስ በዚህ ዓለም ዋንጫ በጣም ኢንተርቴን ሲያደርጉ ነበር አስገራሚ ጉዞ ነበራቸው የፍራንስ ነገር ሆኖ ነው እንጂ በሌሎች ናሽናል ቲሞች የመጣልዳቸው ያን ያህል ከባድ ነበር ብሎ ለማሰብ አስቸጋሪ ይመስለኛል እኔ በግሌ ማለት ነው ፍራንስ ግን እስከ ፍጻሜ የምንጠብቃት ቡድን ስለሆነች በፍራንስ መስተናበቷ ብዙ የሚያሳዝን አይመስለኝም ኤኒዌይ ግን አስገራሚ ጉዞ ነበራቸው አሰልጣኝ የቀየሩም ናሽናል ቲም አይመስሉም ነበር ስለ ጨዋታው ያለኝ ሐሳብ የኔ ይመስላል እናንተን ሐሳብ አጋሩ ፈረንሳይ ሞሮኮንም ልክ እንደሌሎቹ ተደበረችባት ሰከንድ ሃፍ ላይ ማለት እምባፔ ሜሲ ፔናልቲ ስቶ ኖርማል ጎል ሆኖ የሚያገባውማ እኔስ ለምዶ ፔናልቲ ማገባው ያለች ነው ማለት ገባር ለፔናልቲ ስቶ ከፔናልቲው 10 ጥፍ ያበደ ጎል ቅርቅር ከዛ ዴምቤሌ ሁለት ባንዴ አንዱ ሲገባ ጨዋታው ለማስመለስ ሲከፋፍቱ አምራባትን ሲያስገቡ ገባር ዴምቤሌ ገደላቸው ማለት ነው ምንም አሳዛኝ ተሸናፊ ሞሮኮ ማለት አሁን ይሄን ቡድን ማን ነው የሚያቆመው ማለት ይሄ ማሽን የሆነ ቡድን ማለት ገባር ለኔ ዘሜትሪክስ ላይ ምናምን ነገር ማሽኖቹ ነው መስሎ ታዩኝ ያሉት ማለት ኒዮ ያስፈልገናል ማን ነው ኒዮ እሬ ማይቆም ቡድን ደሞ እኮ አታገባባቸውም ገባር አታገባባቸውም እነሱ ማግባቱ ማቆሙ ተወና ማን አታገባባቸውም በቀላሉ የሚገባበት ቡድን አይደለም ሰሊባ ይላል ሰሊባ በቃ ወርልድ ክላስ ሮልስ ሮይስ ይሆንሽ ሰውዬ ወርልድ ካፕ ይዘሽ ልመጪ ነው ማን ምንም ማድረግ አይቻልም የማንቼ ተጫዋች የሌለበት ቡድን ሩቅ ይሄዳል ሁሌ እኮ ግልጽ እኮ ነው ገባርለ ግልጽ እኮ ነው የአርሰናል ተጫዋች ካለ ደግሞ ያዋጣሃል ፖርቹጋል ምንዶች ማየት ይችላል እዚህ ጋር እንግሊዝ ምናምን አርጀንቲና ኔክስት ተሰናባሽ ናት ማለት ነው ለምን የአርሰናል ተጫዋች ስለሌለ ትምርቱ ይኖራል ስለሌላችሁ እሺ አባቴ ጋይስ ፈረንሳይ አሸንፎን እንደተጠበቀው ማለት ነው ፔናልቲ እምባፔ ማንነው ሜሲ ብቻ ስቶ እኔ ማላገባ ብሎ ፈርስት ሃፍ ፔናልቲ ስቶ ፈርስት ሃፍ ማን እንዴት እንደዛ ልትመታው ቻለሽ ቴንሽን አርገውት ነው ወይ ምናምን አልኩኝ እኮ ነው ራሱ ዛዛ እንዲሽ ነካ አርጎ ሰጣው በረኛው አራይ ሞሮኮ በረኛ ቡኑ ጤነኛ አይደለም ሲጀምር ዛሬ ስንት ኳስ ነበር ሲያወጣባቸው ነበር እምባፔ ግን አልሰማም ማለት ሰከንድ ሃፍ ያገባው ጎል እንደ ሁለት ቢያዝም የሚያስኬድ ነው ከዛ ዴምቤሌ ሸራው ስራ ደግሞ ለእምባፔ ስቷል ብሎ እንዳለ ወደዚህ ሲሄዱ ቀነስ አረጋቸው ማንዬ የሚቆም አይደለም የሚቆመን አይናችን አይዋሸንም እዚህ ጋር አባቴ ፈረንሳይ በትክክል በቃ አንደኛ ደረጃ የመብላት ቻንስ ያላት እሷ ናት ምንም ነገር ቢመጣ ጭራሽ ፍጻሜ ደርሳ ትወድቃለች ብለን ተጠብቅ አሁን ከታች ያሉት ስፔን እና ቤልጂየም ነው የምታገኛት ፈረንሳይን ማለት ነው ሁለቱም ወዳቂ ናቸው ከሷ ጋር ቢገናኝ ማናቸው ማያልፉ ማን ከባድ ነው ፍራንስ ትብላው ዲዘርቭድ ነው
ምንም የተለየ ነገር የለውም። ፊፋ ፍራንስ እንድታልፍ ይፈልግ ነበረ፣ አሳለፋት ማለት ነው። ያንን የተመለከተው በጣም ነው የሚያሳፍረው። እስከ መቼ እንደዚህ ፊፋ ሌብነት? ለማንኛውም ወደ ጨዋታው ስንመጣ ምንም ግልጽ ነበር። ሞሮኮ ፍራንስ ማሸነፍ የምትችል ቡድን አይደለችም። እኛም የሰራሁት ቪዲዮ እንደዚህ ነው፣ ተመልከቱ። ብዙ ሰው በጣም ኤክስፔክት እያደረገ ነው ከሞሮኮ የሆነ ነገር። እኔ ግን እንደው አታርጉ፣ በቃ ይቅርባችሁ። እግዚአብሔር ከምሩን ሞሮኮን ፍራንስን ጥላለች ብሎ ብጥል እኮ ስሜቴ ነው፣ እኔ ደስ ይለኛል፣ በጣም ደስ ይለኛል። ግን የማይሆን ነገር ነው። ኤኒዌይስ ያው የኳስ ነገር ምናምን አይታወቅም ምናምን፣ ግን በጭራሽ ሞሮኮ ፍራንስ ማሸነፍ የምትችል ቡድን አይደለችም በጭራሽ። ኪሊያን ምባፔ ፈርስት ሃፍ ፔናልቲ ስቶ ነበር፣ ሰከንድ ሃፍ ግን በትክክል እንዲያሸንፉ አረጋቸው። በቃ ያን ጎል ምባፔ ባያስቆጥር እንደዚህ አይነት ጎል ኤክስጂው የጠበበ የመቆጠር ቻንሱ ወይም የጠበበ ኳስ ነው ያስቆጠረው፣ ያን የመሰለ ጎል ማለት ነው። ያን ጎል ባያገባ ኖሮ ጨዋታው ኦፕን አይሆንም ነበረ። ያን ጎል አስቆጠረ፣ ኦፕን ሆነ፣ ዴምቤሌ ደገመ ምናምን አበቃለት ጉዳዩ ማለት ነው። እና ኪሊያን ፔናልቲ ቢስትም ፍራንስ እንድታሸንፍ ያደረገው ኪሊያን ምባፔ ነው ማለት ነው። ምንም ጥያቄ የለውም። በጣም ግን የገረመኝ ማለት ነው ፔናልቲውን ሲስተው ፈርዲናንድ ምን ቢል ጥሩ ነው፣ ዳኛው ነው ረጅም ሰዓት ሳይመታ እንዲቆይ ያደረገው። ከዛ ቴንሽን ሆኖ የሳተው በዳኛው ምክንያት ነው ብሎ ዳኛውን ብሌም እያደረገ ፈርዲናንድ፣ እኔ ሽምቅቅ ነው ያልኩት። እና እግር ኳስ ማለት ነው እኔ ተውት በቃ። ኤኒዌይስ ከ2 ቀን በፊት ግብፅን ጥግ ድረስ ስደግፉ የነበራችሁ ፓን አፍሪካኒስቶች፣ የአፍሪካ ተቆርቋሪዎች፣ በስማም አፍሪካ እንዴት እንደምትወዷት እኮ። ያው ዛሬ መቼስ ሞሮኮን እየደገፋችሁ ስለነበረ የኛ ምርጥ ፓን አፍሪካኒስቶች እንግዲህ አይዞን ለማለት ነው። ሞሮኮ ስለወደቀች ወያላ ፎቃቃ ሁላ ይመቻችሁ። ኪሊያን ምባፔ 8 ጎሎችን በማስቆጠር ከሜሲ ጋር እኩል እንግዲህ በ8 ጎል የዚህ ዓለም ዋንጫ ቶፕ ስኮረር ሆነው መምራታቸውን ቀጥለዋል ማለት ነው። ይመቻችሁ። ለፈረንሳይ እንደ ሞሮኮ የፈራሁላት ቡድን አልነበረም። ከዚህ ቱርናመንት ላይ ልታሰናብታት የምትችለው ከባዷ ሀገር ለፈረንሳይ ገጠመቻት ብዬ አሰብኳት የነበረችው ሞሮኮን ነበር። ጀመው ግን የፈረንሳይና የዲዲያም ዲሻምፕ ማለት ነው የፈረንሳይ ተጫዋቾችና የዴሻምፕ ስትራቴጂ በጣም ከባድ ነው። ይውላችሁ እንደ እሳት ነበልባል የሚንቀለቀለው ሞሮኮ ሳይፈልግ እንዲበርድ እንዲቀዘቅዝ አደረጉት። ባጫውታችሁ እንዲበርድ አደረጉት። ሲጀመር አስቀድሞ ሞሮኮ ይዞ ገብቶ የነበረው አጫውት ካያችሁት ማለት ነው በሚድ ብሎክ ተጫውቶ ማለት ነው ጫውታውን አስጠብቆ ሄዶ ጎል አስቆጥሮ አሸንፎ ስለመውጣት የሚያስብ ብዙ መንቀልቀል የማይወድ አይነት ቲም ነበር። ጎል ከተቆጠረበት በኋላ ግን መለሱ አግሬሲቭ ለመሆን ፈልጎ ነበር፣ ግን ያን እንዲሆን አልፈቀዱለትም ፈረንሳዮች። ጫውታውን ቀስቀስን ያደረጉት ማንዬ በቃ እኔ እንደዚህ አይነት ጫውታ ከዚህ በኋላ እንመለከታለን የሚል ግምት አይኖረኝም። ምክንያቱም ፈረንሳይ በልምድም የካበተች ተጫዋቾችም ጥራት አንድ ደረጃ ከፍ ያለች ስለሆነች ጫውታውን እንደፈለገችው ማኔጅ አድርጋ እዚህ ጫውታ ላይ አሸንፋ መውጣት ትችላለች። በዚህ ላይ ጫውታውን መግደል የሚችሉ ደግሞ ጥራት ያላቸው ተጫዋቾች ስላሏት ማለት ነው። ጀማው ለማንኛውም ይህ ቡድን በትልቅ ደረጃ ልንመለከተው የሚገባ ቲም ነው። እንመለከተዋለን፣ ጥርጥር የለኝም። ሞሮኮ ግን አፍሪካን አኩርታ ጥሩ ተፎካክራ ከዚህ ውድድር ተሰናብታለች። ጀማው ለማንኛውም ለዋንጫውንስ ለማን ነው ግምት የምትሰጡት? እስቲ ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ኮፒ ሊንክ ሼሯ እንዳትረሳ። ጀነራሉ ተቆጥቷል። ያራዳ ልጆች ማለት ነው። ሜሲ ያደረገውን ካላደረኩ እኔ ምን ሆንኩ እያሉ ነው። ሜሲ ፔናልቲ ስቷል ሲባል ዛሬ እንግዲህ ያሲን ቦኖ በአስገራሚ ሁኔታ ተቆጣጥሮበታል ማለት ነው የምባፔን ፔናልቲ። ነገር ግን እጅግ በጣም አስገራሚ ቆንጅዬ ጎል አስቆጥሯል ማለት ነው። እንደዚሁም ደግሞ ሁለተኛ ባሎን ዶሩን እየጠረገ የሚገኘው ማለት ነው ዴምቤሌ፣ እሱም እንደዚሁ ቆንጆ ጎል አስቆጥሮ ሞሮኮ ተጋድላም ቢሆን 2-0 ተሸንፋለች ማለት ነው። ያራዳ ልጆች አሁን ፈረንሳይ ግማሽ ፍጻሜ ላይ ቁጭ ብሎ የቤልጂየም እና የስፔን አሸናፊን አስጠጉልኝ እያለ ነው ማለት ያራዳ ልጅ። ፈረንሳይ ያለምንም ጥርጥር ሲጀምርም ቀድሞም የተገመተ ቡድን ነው። አሁንም ደግሞ ከፍ አድርገ ደረጃህን ልትገምተው የምትችለው ቡድን ነው ማለት ነው። ያራዳ ልጆች ምንም ነው የማያቃልዱት። የዴሻምፕ ቡድን ቀልድ አይደለም። ትንሽ ሊስቅ የማይሞክርም ነው። ካንተ ጋር በቻሉ አቅም ሲቀጠቅጥ ይውልና መጨረሻ ላይ ሳትፈልግ ነጭ ባንዲራን አውለብልበት ትወጣለህ ማለት ነው። ያራዳ ልጆች እስቲ ሀሳብ አስተያየታችሁን ዱብ ዱብ አድርጉበት። ሼር ኮፕሊንክ አይረሳ። ይመቻችሁ።